የ1993 ድንገተኛ የተመድ የለውጥ ቅጽበት ከብዙ ሴራዎች በኋላ የመጨረሻ ጣፋንታ የሆነው የፈረንጆቹ 1993 ደረሰ። ቡትሮስ ጋሊ አሁን የተባበሩት መንግስታት ድርጅት ዋና ጸሐፊ ሆነ። በጊዜው እሱ የግብጽ የውጭ ጉዳይ ሚኒስትር ብቻ አልነበረም፣ የዓለም ከፍተኛ ዲፕሎማት እንጂ። ነገር ግን ታማኝነቱ እስከ መጨረሻው ለሀገሩ አልተቀየረም ነበር። የኤርትራ ታጋዮች በአስመራ፣ የህወሓት አዛዦች በአዲስ አበባ ባሉበት ጊዜ ታዲያ ኢትዮጵያ በአዲስ የሽግግር መንግስት ስር ነበረች። የኤርትራ ህዝበ ውሳኔ ደግሞ በዛው ጊዜ ተዘጋጀ። ስህተቱ የነበረውም እዚህ ላይ ነው። የሽግግር መንግስት ላይ ህዝበ ውሳኔ የመፍቀድ መብት ማንም አልነበረውምና ተመድ ግን በጋሊ መሪነት የኤርትራን ህዝበ ውሳኔ ለመመልከት ተመልካች ልኮ ሁኔታውን ደገፈ። አንዲት ሀገር ያልሆነች መንግስት የሌላት በሽግግር መንግስት የምትመራ ሀገር ህዝበ ውሳኔ እንድታካሂድ ቡትሮስ ፈቀደ። ምክንያቱም እሱ ግብፃዊው ቡትሮስ ጋሊ ነበርና። ውጤቱም የሚጠበቅ ነበር። 99.8% የኤርትራን መገንጠል ደገፈ። ዓለም አጨበጨበች፣ ተመድም ሁነቱን ባረከው። ነገር ግን ያስፈሪ ሂደት ዲፕሎማሲያዊ ወጥመድ ነበር። ሁነቱ በግብጽ ተጽዕኖ ስር ታቅዶ ተጠንስሶ ጊዜ ተሰጥቶትና በመጨረሻም ደግሞ በታቀደለት ሁኔታ ተፈጽሞ ነበር። የእውነት ኢትዮጵያን የባህር በር አሳጣ፣ ኤርትራንም አስገነጠለ። ትንሽ ቆይቶ በወቅቱ ኢትዮጵያውያን ሀገራችን ከባህር ዳርቻዋ እየራቀች እየተዘረፈች ነው ብለው አዲስ አበባ ላይ በተቃወሙ ጊዜ በጥይት ተቆሉ። በህወሓትና በሻዕቢያ ታጣቂዎች የበላይነት የተያዘው የሽግግር መንግስትም ኃይል ትጥቅ በሌላቸው ተማሪዎች ላይ ተኩስ ከፍቶ በርካቶችን ገደለ። በማግስቱ ቡትሮስ ጋሊ በቀጥታ በረራ ወደ አስመራ ተጓዘ። ብጥብጡን ለማውገዝ ሳይሆን ከሻዕቢያ መሪዎች ጋር ለመገናኘትና የህዝበ ውሳኔውን ሂደትም ለማወደስ ነበር። ይህ የግብጽ የድል ወሳኝ ዙር ነበር። በ48 ሰዓት ባነሰ ጊዜ ውስጥ በአንድ ወቅት የግብፅን የውጭ ፖሊሲ የመሩ የነበሩ ሰው ካይሮ የናይልም ሞኖፖል ለመፈታተን ብቸኛ አቅም ያላት ሀገርን ለመበታተን የተባበሩት መንግስታት ድርጅትን ተጠቅመው ህጋዊነትን ሰጡት። ህገወጥ ህጋዊ ይሆናል ወሳኝ ሰው ቦታው ላይ ሲገኝ። የቀይ ባህር ስልታዊው ነጠቃና ቁማር። የግብጽ ትክክለኛ ሽልማት ታዲያ የኤርትራ ነፃነት ብቻ አልነበረም። የቀይ ባህር ኮሪደሮች የኢትዮጵያ ባህር ዳርቻ በመቁረጥ ካይሮ ሁለት ስልታዊ ግቦችን አረጋገጠች። ኢትዮጵያ ባህር ኃይል ወይም የባህር ላይ ኢኮኖሚ ፈጽሞ እንዳታዳብር፣ ሌላው ደግሞ አዲስ አበባ እንደ ኤሌክትሪክ ኃይል ማመንጫ ግድቦች ያሉ የኃይል ፕሮጀክቶች ሎጂስቲካዊና የፋይናንስ እንቅፋቶች እንዲገጥማት በማድረግ ኢትዮጵያን በኢኮኖሚ ጥገኛ ማድረግና የግድብ ሀሳቦችን ማክሸፍ የሚል የቀድሞ የደርግ የስለላ መኮንኖች እንደገለጹት እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ የወደፊት ፕሮጀክቶችን ያበረታታል በሚል ስጋት የእንግሊዝና የግብጽ ጥቅም የኢትዮጵያን በአሰብ ወደብ የመቀጠል መብት ለማገድ ዓለም አቀፍ ተቋማት ላይ ጫና አሳድረው ነበር። ስሌቱ ቀዝቃዛና ቀላል ነበር። የባህር በር የሌላት ኢትዮጵያ ማለት ጸጥ ያለ ግብጽ ብቻዋን የምትጠቀምበት ናይል እንደማለት ነበር። የተሸፈነው የአፍሪካ ህብረት ዝምታና ጫና። ተመድ ዓለም አቀፋዊ ህጋዊነትን ሲሰጥ፣ ግብጽ ደግሞ ክልላዊ ሽፋን ለመስጠት የአፍሪካ ተቋማትን ተጠቀመ። የአፍሪካ አንድነት ድርጅት መቀመጫውን አዲስ አበባ ያደረገው ድርጅት ፍጹም መሸፈኛ ሆኖም አገለገለ። ለምን ተቃርነው አልቆምም ካልን፣ ምክንያቱም በሰኔ 1993 ኤርትራ ነፃ ከወጣች ወዲህ ወዲያውኑ የግብጽ ፕሬዝዳንት ሆስኒ ሙባረክ የአፍሪካ